unabashed in እያንዳንዱ ዓለም አቀፍ ኮከብ ከባዶ ይጀምራል። ሊዮናርዶ ዊልሄልም ዲካፕሪዮ ደግሞ ከዚህ የተለየ አልነበረም። በሆሊውድ ውስጥ ካሉ እጅግ በጣም ታዋቂ ተደማጭና ጎበዝ ተዋናዮች አንዱ ከመሆኑ በፊት የሱ ታሪክ የትውልድ ቦታው ከሆነችው ሎስ አንጀለስ ካሊፎርኒያ ይጀምራል። ሊዮናርዶ የተወለደው ህዳር 11 ቀን 1974 ዓ.ም ሲሆን የህይወቱ የመጀመሪያ በፊልም ኢንዱስትሪው ከተጨናነቀው የአንበሳ ድርሻ በሆነው በምስራቅ ሆሊውድ አስቸጋሪ ስፍራዎች ውስጥ ነበር። ስሙን ያገኘበት መንገድ ራሱ ትረካውን አስደሳች ያደርገዋል። እናቱ ኤርሚሊን ነፍሰ ጡር እያለች ጣሊያን ውስጥ በኦፊስ ጋላሪ ውስጥ የሊዮናርዶ ዳቪንቺን ስዕል ስትመለከት ለመጀመሪያ ጊዜ ሆዷ ውስጥ ንቅናቄ ስለተሰማት ልጇን ሊዮናርዶ ብላ ለመሰየም ወሰነች። ወላጆቹ ጆርጅ ዲካፕሪዮ እና ኤርሚሊን እንደንበርከን ተፋተው የነበረ ቢሆንም ሁለቱም በልጃቸው አስተዳደግ ላይ ከፍተኛ ተሳትፎ ነበራቸው። በተለይ አባቱ የካርቱን መጽሐፍ አከፋፋይ የነበረው ልጁ የጥበብ ፍቅር እንዲኖረውና ከልጅነቱ ጀምሮ በፈጠራ እንዲሳተፍ አበረታቶታል። የቤተሰቡ ድጋፍ በተለይም የእናቱ ትግል ሊዮናርዶ ስኬታማ እንዲሆን ወሳኝ ነበር። የሎስ አንጀለስ ትምህርትና የትወና ፍላጎቱ ሊዮናርዶ ያደገበት አካባቢ ብዙ ጊዜ እንደ አስቸጋሪ ወይም ሸካራ ተብሎ ይገለጻል። ይህ ሁኔታ የጎዳና ላይ ጥበብንና ጥንካሬን ያስተማረው ሲሆን ከልጅነቱ ጀምሮ ተለዋዋጭና በደንብ የመመልከት ችሎታ እንዲያዳብር ረድቶታል። ገና በታዳጊ ዕድሜው ወደ ትወና ዓለም የመግባት ፍላጎት አደረበት። ቤተሰቡ ለዚህ ምኞት ትልቅ ድጋፍ አድርገውለታል። የመጀመሪያ ስራዎቹ ትወና ለመጀመሪያ ያደረገው የመጀመሪያ እርምጃዎቹ የማስታወቂያ ወይም ኮሜርሻል እና በትናንሽ የትምህርት ፊልሞች ላይ መሳተፍ ነበር። ከዚያም እንደ ዘ ኒውስ ላይስ እና ሮዝነን ባሉ የቲቪ ተከታታይ ድራማዎች ላይ እምብዛም ትኩረት የማይስቡ ጥቃቅን ሚናዎችን ማግኘት ጀመረ። ትልቁ የቴሌቪዥን እድሉ የመጣው በሲትኮም ግሮዊንግ ፔንስ ላይ ሲሆን ይህ ትዕይንት ለ2 ዓመታት ያክል ተመልካቾችን እንዲያውቁት እድል ሰጥቶታል። ምንም እንኳ መጀመሪያ ላይ ስኬት በቀላሉ ያልመጣለት ቢሆንም ሊዮናርዶ ዲካፕሪዮ የመጀመሪያ ህይወት ጠንካራ ስሜት በእናቱ መስዋዕትነትና ትወና የመፈለግ የማያቋርጥ ፍላጎት የተሞላ ነበር። እነዚህ ትውት ጅማሬዎቹ ናቸው የዓለም ኮከብ ለመሆን የሚያስፈልገውን ተግሳጽና የሥነ ምግባር መሰረት የጣሉለት። ሊዮናርዶ ዲካፕሪዮ በቴሌቪዥን መስራት ሲጀምር ትኩረትን የሚስብ ቆንጆ ልጅ ነበር። ነገር ግን በ1990ዎቹ መጀመሪያ ላይ የእሱን ስም በሆሊውድ ካርታ ላይ በጥብቅ የሰኩለት 2 ወሳኝ ፊልሞች ወጡ። እነዚህ ፊልሞች ሊዮ ፊቱን ብቻ ሳይሆን ጥልቅ የትወና ችሎታውንም ጭምር እንዲያቀርብ አረጋግጠውለታል። ሊዮ የመጀመሪያው ትልቁ ፈተናና የትወና ማረጋገጫ የመጣው በ1993 ዓ.ም በተለቀቀው ዚስ ቦይስ ላይፍ በተባለው ፊልም ላይ ነው። ይህ ፊልም በእውነተኛ የህይወት ታሪክ ላይ የተመሰረተ ሲሆን ሊዮ አስቸጋሪ ታዳጊ የሆነውን ቶቢን ተጫውቷል። ትልቁ ጉዳይ ታዋቂውና ልምድ ያለው ተዋናይ ሮበርት ደኒሮ ሊዮን በትወና ፈተነው። ታዋቂውና ልምድ ያለው ተዋናይ ሮበርት ዲኒሮ ሊዮን በትወና ፈተና ኦዲሽን ላይ መርጦት አብሮት መስራቱ ነበር። በፊልሙ ላይ ቶቢ ወይም ሊዮ ከአባቱ ዲኒሮ ጋር የሚያደርገውን አስቸጋሪ ግንኙነት በትወና ለማሳየት ሊዮ እጅግ በጣም ጠንካራና ስሜታዊ አፈጻጸምን አሳይቷል። የፊልም ተቺዎች የሊዮን ትወና ወዲያውኑ አስተውለዋል። ከዲኒሮ ጋር እኩል መቆም መቻሉ የትወናው ዓለም በሱ ውስጥ የወደፊት ኮከብ ማየት እንዲጀምሩ አድርጓቸዋል። የችሎታው መገለጥና የመጀመሪያው የኦስካር እጩነቱ ዋትስ ኢቲንግ ግሊበርት ግራፕስ በ1993 ከዚስ ቦይስ ላይፍ ጋር በአንድ ዓመት ውስጥ ሊዮናርዶ ዋትስ ኢቲንግ ግሊበርት ግራፕ በተባለው ፊልም ላይ ተጫውቷል። ይህ ሚና የሱ የትወና ችሎታ መገለጫ ሆነ። ሊዮ አርኔ የተባለ የአእምሮ እድገት ችግር ያለበት ታዳጊ ልጅ ገጸ ባህሪውን ተጫውቷል። ይህ ሚና እጅግ በጣም ውስብስብና ስሜታዊ ጥልቀት የሚጠይቅ ነበር። ሊዮ ሚናውን በትልቅ ቁርጠኝነትና በትጋት በማቅረብ የገጸ ባህሪውን ንጽህናና ያልተለመደ ባህሪ በሚገርም እውነተኝነት አሳይቷል። በ19 ዓመቱ ለዚህ ሚና ምርጥ ደጋፊ ተዋናይ ቤስት ሳፖርቲንግ አክተር የኦስካር እጩነትን አገኘ። ይህ እጩነት ሊዮን ከአንድ ተስፋ ሰጪ ወጣት ተዋናይነት ወደ ሆሊውድ ውስጥ ካሉ ተሰጥኦ ያላቸው ወጣት ተዋናዮች አንዱ አድርጎ ከፍ አደረገው። የፊልም ተቺዎችም በሱ ዕድሜ እንደ ሊዮ የሚጫወት ሌላ ሰው የለም ሲሉ አወድሰውታል።
እነዚህ ሁለት ፊልሞቹ ሊዮናርዶ ጥቂት ተጨማሪ የመድረክ ሚናዎችን እንዲያገኝ አግዘውታል። ዘ ባስኬትቦል ዲያሪስ እና ቶታል ኢክሊፕስ በተሰኙ ፊልሞች ላይ ተጫውቷል። ይህም እሱ የሚመርጣቸው ሚናዎች አደገኛ፣ ፈታኝና ከዋና የሆሊውድ መንገድ የወጡ መሆናቸውን አሳይቷል። ሊዮ ሁልጊዜ ተመልካችን ለመፈተንና የራሱን ጥበብ ለማዳበር ይፈልጋል። የመጀመሪያው የዓለም አቀፍ ኮከብነት ምልክት የመጣው በ1996 ዓመተ ምህረት ነበር። ፊልሙ የዊሊያም ሼክስፒር ክላሲክ አሳዛኝ ታሪክ በዘመናዊና በቅጡ የላቀ መንገድ አቅርቦታል። ሊዮናርዶ ደግሞ ሮሚዮን በወጣትነት ፍቅር ስሜትና በፍጹም ገጽታ በመጫወት በዓለም ዙሪያ በሚሊዮኖች የሚቆጠሩ ታዳጊ ወጣቶች ልብን ማረከ። የሊዮ ገጽታ፣ የፀጉሩ አበጣጠርና በፊልሙ አልባሳት የዘመኑ የባህልና የፋሽን አዝማሚያዎችን ፈጥረዋል። በዚህ ዘመን የነበሩ ወጣቶች ሮሚዮን በራሳቸው ዘይቤ አድርገው ማየት ጀመሩ። ታይታኒክ የዓለም ስክሪንን መቆጣጠር በ1997 ነበር። ሊዮናርዶ የዓለም ኮከብነትን ከፍተኛ ደረጃ ላይ የደረሰው ግን ከታዋቂው ዳይሬክተር ጄምስ ካሜሮን ጋር በተሰራው የማይረሳው ታይታኒክ ፊልም ላይ ነበር። ታይታኒክ በ1997 ዓ.ም ሲለቀቅ በቦክስ ኦፊስ ላይ ታሪካዊ ስኬትን አስመዝግቧል። በዛም ጊዜ ከፍተኛ ገቢ ያስገኘ ፊልም ሆኖ ለብዙ ዓመታትም ቆይቷል። ፊልሙ ከታሪክና ከቪዥዋል ግርማው ባሻገር ጃክ ዶንሰን እና ሮዝ ወይም ኬቲ ዊንስሌት የተባሉ ገጸ ባህሪያት ላይ የተመሰረተ የማይረሳ የፍቅር ታሪክ ነበረው። የጃክ ዶንሰን ተጽዕኖ ሊዮናርዶ ጃክን በነፃነት በጀብዱና በስሜታዊነት በመጫወት የብዙዎችን ቀልብ ስቧል። ጃክ በዓለም ዙሪያ ባሉ ሴት ታዳጊዎች ዘንድ እንደ ፍጹም ፍቅረኛ ተደርጎ ታየ። ዓለም አቀፍ ደረጃ ሊዮ ማኒያን በሚል ስም ይታወቃል። የሊዮ ምስሎች በጋዜጦች፣ በመጽሔቶችና በታዳጊ ወጣቶች ክፍሎች ውስጥ በስፋት ተሰራጩ። ወደ የትኛውም ዓለም ክፍል ቢሄድም ከዚህ በፊት ታይቶ በማይታወቅ የደጋፊዎች ብዛት ይከበብ ነበር። የሊዮ ትልቅ ፈተና የሆነው የልጃገረዶች ልብ ሰባሪ ኤን ሃርተርበርግ ከሚለው መለያ መላቀቅ ነበር። በዚህ ጊዜ ሊዮ ቀጣይ የሥራ ምርጫዎቹን በአስቸኳይ መለወጥ እንዳለበት ተገነዘበ። የትወና ጥበቡን ከሚፈታተኑና ከታዋቂነት ሚናዎቹ ከሚርቁ ፕሮጀክቶች ጋር ለመስራት ወሰነ። ሊዮናርዶ ዲካፕሪዮ በዓለም ላይ ካሉት ታዋቂ ሰዎች አንዱ የሆነበት ወቅት ነው። ኮከብነቱ የትወና ጥበቡን ሊያሸንፍ ሲቃረብ፣ ሊዮ ግን የህይወቱንና የሥራውን አቅጣጫ ለመቀየር ወሰነ። ሊዮናርዶ ዲካፕሪዮ በዓለም ላይ ታዋቂ ከሆኑ ሰዎች አንዱ ነበር። ነገር ግን እሱ ሁልጊዜም ራሱን እንደ ልብ ሰባሪ ሳይሆን እንደ ከባድ ተዋናይ ሲሪየስ አክተር ማየት ይፈልግ ነበር። ይህንን የሙያ ሽግግር ለማድረግ ደግሞ እርሱን ወደ አዲስ የጥበብ ከፍታ ሊያመጣው የሚችል መካሪ ወይም ሜንቶር ያስፈልገው ነበር። የሊዮናርዶ ዲካፕሪዮ እና የማርቲን ስኮርሴን ጥምረት የጀመረው እንደ ኤሮፓያን አቆጣጠር በ2002 በተለቀቀው ታሪካዊ ድራማ ጌንስ ኦን ኒውዮርክ ፊልም ነው። የተጫወተው አምስተርዳም ባሎን የተባለውን የመበቀል ስሜት የተጠናወተውን ታናሽ ሚና ነው። ይህ ሚና ከቀደሙት ሚናዎቹ እጅግ በተለየ ጨካኝና ስነ ልቦናዊ ጥልቀት የሚጠይቅ ነበር። የመጀመሪያው ፈተና በስኮርሴን መሪነት ሊዮ የፊልም አሰራርና የገጸ ባህሪ ልማትን በተመለከተ ከፍተኛ ዕውቀትን ቀሰመ። ስኮርሴስ ሊዮን ወደ አዲስ የትወና ደረጃ ገፋው። የጥበብ መጎልበት፣ ዘ አቫተር እና ዘ ዲፓርተር የሊዮና የስኮርሴስ ትብብር በቅጽበት በዘመናዊ ሲኒማ ውስጥ ከታላላቅ የትብብር ስራዎች አንዱ ሆነ። በሁለተኛውና በሶስተኛው ፊልማቸው የሊዮ ትወና በከፍተኛ ደረጃ ጎልብቷል። ዘ አቫተር በ2004 ሊዮ ባለጸጋ አብራሪና ዳይሬክተር የሆነውን ሃዋርድ ሂውዝን ተጫውቷል። ይህ ሚና ስኮርሴስ የሊዮ የትወና ችሎታ ከዚህ ቀደም የነበሩትን ገደቦች እንደጣሰ በግልጽ አሳይቷል። ለዚህ ሚና ሊዮ የምርጥ ተዋናይ የኦስካር እጩነትን አግኝቷል። ዘ ዲፓርትድ በ2006 ሊዮ የውስጥ ለውስጥ የሚያገለግለውን ፖሊስ ቢሊ ኮስቲገንን ተጫውቷል። ይህ ፊልም የሊዮን ስሜታዊ ጥንካሬና ውስብስብነት ሚናዎቹን የመጫወት ችሎታ አጉልቶ አሳይቷል። ፊልሙ ምርጥ ስዕል ቤስት ፒክቸር ኦስካርን በማሸነፍ የሊዮ ስራ ወደ ዋናው የሆሊውድ ክብር አመጣው። የስነ ልቦናዊ ውስብስብነት፣ ሻተር አይስላንድ እና ዘ ወልፍ ኦፍ ዋል ስትሪት የትብብሩ መጠናከር ሲቀጥል፣ ሊዮ ከስኮርሴስ ጋር በበለጠ የስነ ልቦናዊ ውስብስብነት ያላቸውና አስቸጋሪ ገጸ ባህሪያትን ተጫውቷል። ሻተር አይስላንድ በ2010 ቴዲ ዳንሰንን በመጫወት የሰውን አእምሮ ጥልቀትና የስነ ልቦናዊ ውጥረት በሚገርም ሁኔታ አሳይቷል። ዘ ወልፍ ኦፍ ዋል ስትሪት በ2013 ሊዮ አስቂኝ፣ ጨካኝና
አሳፋሪ የሆነውን ደላላ ጆርዳን ቤልፎርትን ተጫውቷል። ይህ ሚና ቀደም ሲል ያሳየውን ገደብ የለሽ የትወና ችሎታ ሙሉ በሙሉ አሳይቷልና ሌላ የኦስካር እጩነትን አምጥቶለታል። ከማርቲን ኦርሴስ ጋር ያለው ሽርክና ሊዮናርዶ ዲካፕሪዮን ከቆንጆ ኮከብነት ወደ ዘመናችን የታላቅ ተዋናይ ለመቀየር ወሳኝ ሚና እንደነበረው ተመልክተናል። ስኮርሴስ ለሊዮ ታላቅ ፈተናዎች የሰጠ ሲሆን ሊዮም ፈተናዎቹን በብቃት በመወጣት በሆሊውድ ውስጥ ያለውን ቦታ አጠናክሮለታል። ሊዮናርዶ ዲካፕሪዮ በተከታታይ በሰጣቸው ውስብስብና ደፋር አፈጻጸሞች በሆሊውድ ውስጥ ከየትኛውም ተዋናይ በላይ የትወና ችሎታው የተመሰከረለት ነበር። ነገር ግን ለዓመታት አንድ ወርቃማ ሽልማት ከእጁ እያመለጠው ነበር። የአካዳሚ ሽልማት ወይም ኦስካር። በ2000ዎቹ ሁለተኛ አጋማሽና በ2010ዎቹ መጀመሪያ ላይ ሊዮ የፊልም ምርጫዎችን በጥብቅ መቆጣጠር፣ ትወናውን የሚፈታተኑና የትወና ወሰን የሚዘረጉ ሚናዎችን ብቻ መርጧል። ብላድ ዳይመንድ በ2006 በዚህ ፊልም ላይ ዳኒ አርቸር የተባለውን የዚምባብዌ ተወላጅ አሳይቷል። ለዚህ ሚና ደቡብ አፍሪካዊ ዘዬ አክሰንት ተጠቅሞ ለተጨማሪ የምርጥ ተዋናይ ኦስካር እጩነት ቀርቧል። ይህም ታይታኒክን ለሚያስታውሱ ሰዎች እሱ ሙሉ በሙሉ መለወጥ እንደሚችል አሳይቷል። ኢንክሪፕሽን በ2010 በክሪስቶፈር ኖላን በተመራው በዚህ አስደናቂ የስነ ልቦና ትሪለር ላይ ዶም ኮብን ተጫውቷል። ይህ ፊልም የሊዮን የንግድ ስኬትና የትወና ብቃትን በማጣመር እሱ በሁለቱም ዘርፍ ተደማጭነት እንዳለው አሳይቷል። በኳራንቲን ታራንቲኖ ፊልም ላይ ሊዮ ካልቪን ካንዴ የተባለውን ጨካኝና ስነ ምግባር የጎደለውን ባለርስትን ተጫውቷል። ይህ የእሱ የመጀመሪያ ክፉ ገጸ ባህሪ ሚና ሲሆን በድፍረትና በንዴት ተጫውቶ ሌላ የኦስካር እጩነትን አስገኝቶለታል። የሊዮናርዶ ዲካፕሪዮ የኦስካር ጉዞ የመጨረሻ ምዕራፍ የመጣው በአሌሃንድሮ ኢናሪቱ በተመራው አስቸጋሪው ፊልም ዘ ሪቨናንት ነበር። ከፍተኛ መስዋዕትነት ያለው አፈጻጸም ሊዮ ሁግላስ የተባለውን በህይወት ለመኖር የሚታገል አሳዳጅ ተጫውቷል። ቀረጻው ከባድ የክረምት ሁኔታዎች ውስጥ የተከናወነ ሲሆን ሊዮ ጥሬ ዓሳ በልቷል፣ በበረዶ ወንዞች ውስጥ ገብቷል እና ከባድ የአካል ጉዳት የሚጠይቅ ትዕይንቶችንም ያለማቋረጥ አሳይቷል። ይህ ትወና የሊዮን ለጥበብ ያለውን እምነትና ቁርጠኝነትን አሳይቷል። መጨረሻም ለዚህ አስቸጋሪና ገደብ የለሽ አፈጻጸም ሊዮናርዶ ዲካፕሪዮ የምርጥ ተዋናይ ኦስካር ሽልማትን አሸንፏል። የኦስካር እድሉን ሲሰማ በዓለም ዙሪያ በሚሊዮኖች በሚቆጠሩ ደጋፊዎች በደስታ ተቀብለውታል። የማይረሳ ንግግር ዘ ሜሞሪ ስፒች ሊዮ ኦስካርን ሲቀበል የሰጠው ንግግርም በታሪክ ውስጥ የማይረሳ ነው። ሽልማቱን ለመቀበል ከመረጠው ባሻገር ንግግሩ ለረጅም ጊዜ ሲታገልለት ለነበረው ዓላማ የአየር ንብረት ለውጥና የአካባቢ ጥበቃ ትኩረት ለመስጠት ተጠቀመበት። ሊዮናርዶ ዲካፕሪዮ በሆሊውድ ውስጥ ካሉ ትልልቅ ተዋናዮች አንዱ ብቻ አይደለም። እሱ ደግሞ በዓለም ዙሪያ ካሉ እጅግ በጣም ተደማጭነት ያላቸው የአካባቢ ጥበቃ ተሟጋቾች ውስጥ አንዱ ነው። ከትወና ስራው ከፍተኛ ትኩረት ባሻገር ሊዮ ታዋቂነቱንና ገንዘቡን በሙሉ ፕላኔታችን በጣም አስፈላጊ ጉዳዮችን አውሏል። የሊዮ የአካባቢ ጥበቃ ፍላጎት ከመሬት ተነስቶ የመጣ አይደለም። ገና በልጅነቱ ነበር የጀመረው። በሙያው ስኬታማ መሆን ሲጀምር ወዲያውኑ ድምፁ መጠቀም ጀመረ። መሰረተ ልማቱ በ1998 ዓ.ም ከታይታኒክ ዓለም አቀፍ ስኬት ከአንድ ዓመት በኋላ ሊዮናርዶ ዲካፕሪዮ ፋውንዴሽን የተባለውን የራሱን በጎ አድራጎት ድርጅት አቋቋመ። ይህ ድርጅት የአየር ንብረት ለውጥን፣ የብዝሃ ሕይወት ጥበቃንና የተፈጥሮ ሀብት ጥበቃን ለማስፋፋት ተቋቁሟል። የገንዘብ ማሰባሰቡ ኤልዲኤፍ በዓመታት ውስጥ 100 ሚሊዮኖች የሚቆጠሩ ዶላሮችን በማሰባሰብ በዓለም ዙሪያ የሚገኙ በርካታ የአካባቢ ጥበቃ ፕሮጀክቶች ላይ ድጋፍ አድርጓል። የተባበሩት መንግስታት መልእክተኛና የፖለቲካ ተሳትፎ የሊዮ ተጽዕኖ ከበጎ አድራጎት ባሻገር በዓለም አቀፍ የፖለቲካ መድረኮች ላይም ዘልቋል። በ2014 ዓ.ም የተባበሩት መንግስታት ዩኤን ዋና ጸሐፊ ሊዮናርዶ ዲካፕሪዮ የአየር ንብረት ለውጥ ጉዳይ ላይ የሰላም መልእክተኛ አድርገው ሾሙት። ይህ ሚና በአየር ንብረት ጉዳይ ላይ በዓለም አቀፍ ጉባኤዎችና ስብሰባዎች ላይ በንቃት እንዲሳተፍ አስችሎታል። ሊዮ በበርካታ የዩኤን ንግግሮች ላይ በመሳተፍ መንግስታትና ግለሰቦች ስለ አየር ንብረት ለውጥ ያለውን አስቸኳይ ሁኔታ እንዲረዱ አሳስቧል። የኦስካር ንግግሩ ሳይቀር ከዓላማው የማይወጣ መሆኑን ያሳያል። ሊዮ ትወናውን ብቻ ሳይሆን ፊልም የመስራት ኃይልን ለዓላማው ተጠቅሟል። በርካታ የአካባቢ ጥበቃ የሰነድ ፊልሞችን በማምረትና በማቅረብ ሚናን ተጫውቷል። ዋናዎቹ የሱ የፊልም ፕሮጀክቶች ቢፎር ዘ ፍሉድ በ2016 እና ዘ ሰቨንዝ አወር
በ2007 ይገኙበታል። እነዚህ ፊልሞች የዓለም የአየር ንብረት ለውጥን እውነታ ለሰፊው ሕዝብ በግልጽና በአሳማኝ ሁኔታ አቅርበዋል። ሊዮ እንደ ተዋናይ ባይሆንም እንኳ በበርካታ ታሪካዊና ማህበራዊ ጠቀሜታዎች ባላቸው ፊልሞች ላይ እንደ ፕሮዲውሰርነትም ተሳትፏል። ሊዮናርዶ ዲካፕሪዮ ዛሬ የሙያው ፍጻሜ ላይ እየደረሰ አይደለም። ይልቁንስ በሙያዊና በግል ሕይወቱ ውስጥ ባለው ሚዛናዊነት የሚመራ ነው። የሱ ዘመናዊ ሚናዎችና የማያቋርጥ ተሟጋችነት አቫተርን ሲፈጥር እንደተጠቀመው ሁሉ ለዓለም ያለውን ራዕይ መገለጫዎች ናቸው። የቅርብ ጊዜ የትወና ስራዎችና ምርጫዎቹ ሊዮ ዘመናዊ ሚናዎችን በሚመርጥበት ጊዜ አሁንም የትወና ችሎታውን በሚፈታተኑና ከታላላቅ ዳይሬክተሮች ጋር የሚገናኙ ፕሮጀክቶች ላይ ያተኩራል። ዋንስ አፖን ታይም ኢን ዘ ሆሊውድ በ2019 በኳንቲን ታራንቲኖ በተመራው በዚህ ፊልም ላይ ሪክ ዳልተንን በተባለውን ከስራ የወጣ ተዋናይ ተጫውቷል። ይህ ሚና ከብራድ ፒቲ ጋር አብሮ በመስራት ሌላ የኦስካር እጩነትን አስቀርቦለታል። ዶንት ሉክ አፕ በ2021 በዚህ ኮሜዲ ድራማ ላይ የሳይንሳዊ ምሁር ሚና በመጫወት ሊዮ የአየር ንብረት ለውጥን በሰዎች ግዴለሽነት የመመልከት ጉዳይን በስነ ጥበባዊ መንገድ አሳይቷል። ፊልሙ የትወና ችሎታውን በአካባቢ ጥበቃ መልእክት ጋር አጣምሮለታል። ኪለርስ ኦፍ ዘ ፍላወር ሙን በ2023 ከማርቲን ስኮርሴስ ጋር በድጋሚ በመስራት ሊዮ በሙያው ከፍተኛ ደረጃ ላይ ሆኖ አሁንም አስቸጋሪና ታሪካዊ ሚናዎችን ለመውሰድ ዝግጁ መሆኑን አሳይቷል። ሊዮናርዶ ዲካፕሪዮ ሁልጊዜም የግል ሕይወቱን ከዓይን ራቅ አድርጎ ለመጠበቅ ይጥራል። የሊዮ ሚና ምርጫዎች በሆሊውድ ውስጥ ባሉ ሌሎች ተዋናዮች ዘንድ የትወና ምርጫዎቹ ለገንዘብ ሳይሆን ለጥበብና ለስነ ምግባር መመዘኛ መሆን እንዳለባቸው አሳይቷል። ሊዮናርዶ ዲካፕሪዮ የህይወት ታሪክ ከልጅነት አስቸጋሪ ጅምር ወደ ዓለም አቀፍ የልብ ሰባሪነት፣ ወደ ኦስካር አሸናፊነትና ወደ ታላቅ የአካባቢ ጥበቃ ተሟጋችነት የተጓዘ አስደናቂ ታሪክ ነው። የሱ ስም አሁንም በሆሊውድ ታላላቅ ሰዎች ዝርዝር ውስጥ በጥብቅ ሰፍሯል። የሱ ታሪክ የሚያሳየው በትጋት በቁርጠኝነትና በጥበብ ከህይወት የሚመጡ ማንኛውም ተግዳሮቶችን ተሻግሮ ከራስ በላይ ለሆነ ዓላማ መቆም እንደሚቻል ነው።